ዛሬ ደግሞ ላፕቶፕ ስንገዛ ማወቅ ያለብን ነገሮች አሳያችኋለሁ። ሳብስክራይብ እያደረጋችሁ ዊንዶ ኪያችን ላይ ራይት ክሊክ ከዛ ራን ክሊክ ከዛ እዚህ ጋር እናንተ እንደዚህ አይኖረውም እኔ ስለተጠቀምኩት ነው። እዚህ ጋር ሬጂዲት ብለን እንጽፋለን። ሌሎች እዚህ ጋር ስላሉት ነገሮች አሳያችኋለሁ። ከዛ ኦኬ ከዛ እንደዚህ የሚመስል እንዲከፈትልና ሬጂስትሪ ኤዲተር የሚል ከዛ እዚች ጋር በቀስት መመለከት ክሊክ እናደርጋለን። ስናደርግ ሌሎች አማራጮች ይከፈቱልናል። ስለዚህ አሁን እዚህ ጋር ሃርድዌር የምትለው ጋር እንገባለን። ሃርድዌር ከገባን በኋላ ከዛ ዲስክሪፕሽን ከዛ ሲስተም ከዛ ሴንትራል ፕሮሰሰር እያልን እንሄዳለን ማለት ነው። ቀስቷን ክሊክ ስናደርግባት አሁን ይሄን እንደምትከፍትላችሁ ከዛ ዲስክሪፕሽን ውስጥ እንገባለን። ከዛ ዲስክሪፕሽን ላይ ክሊክ ስናደርግ ፖዝ እያደረጋችሁ እንደኔ ማየት ትችላላችሁ። ሲስተም ውስጥ እንገባለን። ከዛ ሴንትራል ፕሮሰሰር ጋር እዚህ ጋር ክሊክ ስናደርግ በቀኝ በኩል የሚከፈትልን ዊንዶ አለ። ይሄን ይመስላል። ከፕሮሰሰር ኔም የሚል አለ እዚህ ጋር አሁን እዚህ ጋር ሁሉም ነገር ኤዲተብል ሆኗል። አሁን ኮፒ አድርጋችሁ ፋይላችሁ ማስቀመጥ ትችላላችሁ ትክክለኛ እንዲሆንላችሁ። ከዛ ይሄንን ፍሪኩዌንሲውን 8 ማድረግ እችላለሁ። እዚህ ጋር 7 ጀነሬሽን ማድረግ እችላለሁ። ጀነሬሽን ማድረግ እችላለሁ። ከዛ i3 የነበረውን i7 ከዛ አሁን እኛ ስንገዛ i3ውን በi7 ብለን ገዛን ማለት ነው። ይሄኛውን ዩ የሚለውን በጂ ብቀይረው አያችሁት እንደዚህ አይነት ኤዲት ይደረጋል ማለት ነው። ግን ይሄን ቼክ ማድረግ ያለብን ሴቲንግ ውስጥ ገብተን ሳይሆን ዊንዶ ፒሲያችን ሪስታርት አድርገን ሪስታርት ሲያደርግ ኤፍ10 ስንጫን ሲስተም በእውን ያሳየናል። ከዛ እዚህ ጋር ይሄው በቀስት ማሳያችሁ ጋር ትክክለኛውን ያሳየናል ማለት ነው። ባዮስ ኢንፎርሜሽናችን ላይ ከታች የምናየው ሴቲንግ ስንገባ የምናገኛቸው ነገሮች ናቸው።
ስለዚህ እነዚህ ሴቲንግ ላይ ያሉት ኤዲተብል ናቸው ማለት ነው። ስለዚህ ከዚህ በኋላ በጥንቃቄ ማድረግ አለብን። ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ አድርጉኝ። ኮሜንት ብታደርጉልኝ ግን ደስ ይለኛል። አመሰግናለሁ።